ዋና ቻናሎቻችን እስኪመለሱ ድረስ በዚህኛው ዩቲዩብ ቻናል ሁለት ቪዲዮዎችን ለቅቄላችሁ ነበር። ሁለቱም ቪዲዮዎች አሪፍ እይታ ነበራቸው፣ ለእናንተም በጣም ጠቃሚ ነበሩ። ዩቲዩብ ግን ሰሞኑን በጣም ቴክ ኮንተንት ለሚሰሩ ሰዎች በጣም ተነስቶበታል እና ሁለቱንም በአንድ ጊዜ አጥፍቷቸዋል። ስለዚህ ዛሬ ይሄኛው የሚሆነው ሶስተኛው ቪዲዮ ነው። ዛሬ የማሳያችሁ አጠቃላይ እስከዛሬ ድረስ ገንዘብ እየሰራሁባቸው የነበሩትን ነው የማሳያችሁ ማለት ነው። እንዴት እንደምትሰሩባቸው ያሉትን ነገሮች ሃይላይት እነግራችኋለሁ። ሙሉ ቪዲዮዎችን ከዚህ በኋላ ቴሌግራም ላይ ለመስራት እገደዳለሁ ማለት ነው፣ በኮሚኒቲ ጋይድ ላይ ስለሚያጠፋቸው ማለት ነው። ስለዚህ ሀሳቦቹን ነግራችሁና ሊንኮቹን እንዳለ ቴሌግራም ቻናሌ ላይ ፒን አደርግላችኋለሁ። ያንን ፒን በመንካት ትጠቀማላችሁ ማለት ነው። እኔ አፕሊኬሽኖቹን ከፍቼ እዚህ ጋር የምትሰሩት እንደዚህ ነው፣ የምታገኙት ገንዘብ እንደዚህ ነው፣ የምታወጡት እንደዚህ ነው፣ የሰራውባቸውን ሪያሊቲውን ነው የምነግራችሁ። ከዚህ በኋላ እንግዲህ በእንደዚህ አይነት ቻናሎች ላይ ስለ ኤአይ፣ ስለ ሶፍትዌር ዲቨሎፕመንት፣ ስለ ሞባይል አፕ ዲቨሎፕመንት፣ ስለ ፎሬክስ ትሬዲንግ ምናምን ወደ ማውራቱ የመሄድ እድላችን እየሰፋ መጥቷል ማለት ነው። እንደዚህ ሜክ መኒ የሆኑ ነገሮችን ዩቲዩብ ኮሚኒቲ ስትራይክ እያለ እየላከብን ነው። ዲስክላይመር አስቀምጠናል። እውነተኞች ናቸው፣ ግን ዩቲዩብ ብዙም እንትን እያላቸው ስላልሆነ ከዚህ በኋላ ቴሌግራም ላይ ነው በደንብ ቪዲዮዎችን እንሰራላችሁ ማለት ነው። ግን ለዛሬ ቢያንስ ወደ 5 አፕሊኬሽኖችን አሳያችኋለሁ። ቴሌግራም ላይ ደግሞ ወደ 3 አሳያችኋለሁ። እስካሁን የምታውቋቸውንም የማታውቋቸውንም እነግራችኋለሁ ማለት ነው። ፒስ አውት። ከቴሌግራም ስጀምርላችሁ እዚህ ጋር ፎክሲ ግሮ የሚባለው ጂሜል ፋርመር ፕሮ ይሄ ሁሉ ገንዘብ የምታገኙባቸው ናቸው። ቢቲ ቶክን ይሄም ሌላ ገንዘብ የምታገኙበት ወዲያው የሚከፍሏችሁ ማለት ነው። በሰራችሁት መጠን ወዲያው የሚከፍሏችሁ ነው። ከዛ ሲቲ ፖልም እንዲሁ ወዲያው ሰርታችሁ የምታገኙባቸው ናቸው። ስለዚህ እዚህ ውስጥ ስንተነገርኳችሁ ፎክስ ግሮ $2 ማውጣት ትችላላችሁ። ጂሜል ፋርመር በቃ ከትንሽ ዶላር ጀምሮ ይሄን ራሱ ያለውን ማውጣት ትችላለሁ። ከ0.027 በላይ ካላችሁ ማውጣት ትችላላችሁ። ጂሜል ፋርመር ፕሮ ከ0.0 በላይ ማውጣት ትችላላችሁ። ቢቲ ቶክን ፕሮ ብቻውን ቪዲዮ ሰርችላችኋለሁ። ስለዚህ እነዚህን ትሰሯቸዋላችሁ ማለት ነው። ሲቲ ፖል ይሄ ቪዲዮን አጥፍቶብኝ ነው እንጂ በደንብ ነው የሰራውላችሁ። $7 ጀምሮ ዊዝድሮ ማድረግ ትችላላችሁ። በጣም ጸዴ ነው፣ ራሱ ማይን የሚያደርግላችሁ ፕሮጀክት ነው። ከዛ ውጭ አፕሊኬሽኖችን ላሳያችሁ። እዚህ ጋር የምታዩቸው በሙሉ ሁሉም ሜክ መኒ የምናደርግባቸው ናቸው። pounds.app በደንብ ቪዲዮ ሰርችበታለሁ፣ ሊንክ አስቀምጥላችኋለሁ። ሃኒጌን ኢንተርኔት ሼር በማድረግ ብቻ የምትሰሩበት ነው። ሚፓስ የማታውቁ ሰዎች ካላችሁ ስለ ሚፓስ @ebitech23 ቴሌግራም ላይ ላኩልኝ፣ በደንብ ነግራችኋለሁ። በደንብ ገንዘብ የሚሰራበት አፕሊኬሽን ነው። ሚፓስ ሰርታችሁ የማታውቁ ሰዎች በቀጥታ እኔን አናግሩኝ። $6-7 ቢያንስ ትሰሩበታላችሁ። ኤምፔሳ የሚለው ካርድ እንደፈለጋችሁ የምትጠቀሙበት ነው። በነፃ ጌሞች ምናምን እየተጫወታችሁ ካርድ የምትሞሉበት ነው። በዘር እንደ ቲክቶክ አይነት አፕ ሆኖ ገንዘብ የምትሰሩበት ነው፣ ቪዲዮ በመልቀቅና ሰዎችን በመጋበዝ። ሄፋቢ ታካም የሚባሉት ላይቭ ስትሪም ናቸው፣ እንደ ፖፖ አይነት። ስለ ታካም የማታውቁ ካላችሁ የሁሉንም ሊንክ አስቀምጥላችኋለሁ። ሶሶ ቫልዩ እንደ ኤር ድሮፕ አይነት ነው። ኖቫ ኤክስን ለፉትና ታይም ባክስ ከ$3 ጀምሮ የምታወጡበት ነው። ጆሊካስ ዴይሊ ቼኪን በማድረግ እና ታስኮችን በመስራት ከ$5 ጀምሮ የምታወጡበት ነው። ሳይለንሾ ኤአይ በአማርኛ በማውራት ብቻ ከ1 ሰዓት በላይ ካወራችሁ 10 USDC የሚከፍላችሁ ሌላ ቮይስ ኤአይ ትሬን ነው። ሙሉ ቪዲዮ አለ። አርፒ ሪዋርድስ ሰዎችን በመጋበዝ ጌሞችን በመጫወት ዊዝድሮ ማድረግ የምትችሉበት ሌላ አፕ ነው። ኤም ክሪፕቶም ከሱ ጋር ተመሳሳይ ነው። ጃምፕ ታስኮችን በመስራት ገንዘብ የምታወጡበት ሌላኛው አፕ ነው ማለት ነው። ስለዚህ እነዚህ ሁሉ በሙሉ እንደምታዩት ስንት ናቸው? አሁን ከዚህ ውስጥ 2 ብቻ ነው የምትቀንሱት። በቃ ጊግል አካዳሚና ኖቫ ኤክስ። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 የሞባይል አፕሊኬሽን ቴሌግራም ላይ 4 ወደ 18 አካባቢ የምንሰራባቸው ገንዘብ የምንሰራባቸውን ፕላትፎርሞች ነው ያሳየኋችሁ። ሁሉም ቪዲዮ አላቸው። ሁሉም ደግሞ እንደ ጥንካሬያችሁ ይወሰናል። እናንተ እንደምትጠነክሩት ጥንካሬ ይወሰናልና የሁሉንም ሊንክ የት መሰላችሁ ማስቀምጥላችሁ ላሳያችሁ።
እዩት። የሁሉንም ሊንክ እዚች ጋር ቴሌግራሜን አያችሁት? እዚች ጋር ከላይ ፒንድ ሜሴጅ የሚለውን ክሊክ ታደርጉታላችሁ። እንደምታዩት ጂሜል ፋርመር ብዬ ኤምክሪፕቶ ብዬ ያላስቀመጥኩት የለም። በሙሉ እዚህ ውስጥ ታገኙታላችሁ ማለት ነው። የሁሉንም ሊንክ የእንትንን ሊንክ ላክልኝ ምናምን ማለት አይጠበቅባችሁም። ሁለተኛ ሃይ ፈጽሞ እንዳትሉኝ። ሃይ ካላችሁ አይመለስም በፍጹም ሜሴጃችሁ። ሃይ እንዳትሉ፣ በቀጥታ ወደ ጉዳያችሁ ሊንክ እዚህ ጋር ካላገኛችሁት ግን ይህን ቴሌግራም ቻናል ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን በማለት ወይ ደግሞ @abtech ቻናል ብላችሁ በመጻፍ በቀጥታ ማግኘት ትችላላችሁ ማለት ነው። ይመቻችሁ። ፒስ አውት።